በሽንት ስለሚደረግ የእርግዝና ምርመራ ማወቅ ያለባችሁን ሁለት ነገር ልንገራችሁ። የመጀመሪያው መጠቀም ያለባችሁ የሽንት ናሙና የጧት ሽንት ማለትም በቀን ውስጥ የመጀመሪያው ሽንት መሆን ይኖርበታል። ይህም ደግሞ ሽንታችሁ ኮንሰንትሬትድ ስለሚሆን ነው። እቺ ኪት ሜጀር የምታደርገው ሰውነታችሁ ውስጥ የሚገኘውን HCG ወይም ሂዩማን ክሮኒክ ጎናዶትሮፊ የምንለውን ሆርሞን ነው። ስለዚህ የጧት ሽንት በሚሆንበት ጊዜ ይሄ ኮንሰንትሬትድ ስለሚሆን ወይም መጠኑ ከፍተኛ ስለሚሆን በቀላሉ ዲቴክት ለማድረግ ይረዳናል ማለት ነው። ሁለተኛው ደግሞ ይሄ ኪት የራሱ የሆነ ሊሚቴሽን አለው። ማለትም እርግዝና ከተፈጠረ ከ4 ሳምንት በኋላ ባለው ውስጥ ነው ፖዚቲቭ የሆነ ውጤት ሊያሳየን የሚችለው ማለት ነው። ታዲያ እናንተ ውስጥ እርግዝና እንደተፈጠረ ተሰምቷችሁ ነገር ግን የሽንት ምርመራ ላይ ኔጌቲቭ ከሆነ ወይም ደግሞ ኤርሊ ፕሬግናንሲን ከ4 ሳምንት በፊት ያለው ፕሬግናንሲን ዲቴክት ማድረግ ከፈለጋችሁ በቀጣይ መመርመር ያለባችሁ ሴረም ቤታ HCG የምንለው ነው ማለት ነው። ስለዚህ ይሄ ከ4 ሳምንት በፊት ያለውን ኤርሊ ፕሬግናንሲ በሚለው ኢንተርቫል ውስጥ ያለውን በቁጥር መልክ በስነ ስርዓት ስለሚያስቀምጥልን እርግዝና ተፈጥሯል ወይስ አልተፈጠረም የሚለውን ለማወቅ ይረዳናል ማለት ነው።